በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ እንደምን እስከሳ ቆያችሁ። ቸርነትና ምሕረት የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይወድና ይፈቅድ ተግባራዊ ክርስትና የሚለውን መጽሐፍ ትምህርት ስለ ፈቃድ ምዕራፍ 2 ላይ አቁመናል። እግዚአብሔር መንፈስ ቅዱስን አጋዥ አድርገን ንባባችንን እንቀጥላለን። ትምህርት ስለ ፈቃድ። ቅዱስ ጳውሎስ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ ያለው ሲል ነግሮናል። አባቶች ይህንን ሲያብራሩ በእኛ ዘንድ ሁለት ፈቃዶች እንዳሉ ያስረዳሉ። ታላቅ የሆነውና የከበረው ፈቃዳችን ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን የሚሻ የውስጣዊ ሰውነታችን ፈቃድ ነው። የተዋረደውና ታናሽ የሆነው ፈቃዳችን ደግሞ እርካታን ብቻ የሚሻው ፈቃዳችን ወይም የኃጢአት ሕግ ሲሆን ዓለምንና የሥጋ አእምሮቱን ብቻ የሚከተል ነው። ቅዱስ ጳውሎስ እንደተናገረው እነዚህ ሁለት ፈቃዳት በውጊያ ላይ ናቸው። በሚያሳዝን ሁኔታ ብዙውን ጊዜ ታላቅ የሆነውን ፈቃዳችንን የሚያሸንፈው የተዋረደውና ታናሽ የሆነው ፈቃዳችን ነው። ስለዚህ የኃጢአት ሕግ ወይም የተዋረደው ፈቃድ ወይም የራስን እርካታ ብቻ የሚሻው ፈቃዳችን የሚመራው በቀንደኛው ጠላታችን በዲያብሎስ ነው። እንዲሁም በልዕልና ያለው ፈቃዳችን በጸጋው ይመራል ልንል ማለትም አያስፈልግም። የክርስቲያናዊ ፍጹምነት ዓላማ ሁኔታዎችን ማለዋወጥና ስጋዊ ፈቃዳችንን ለመንፈሳዊ ፈቃዳችን ማስማረክ ነው። ይህ ግብ እጅግ ፈታኝ ነው። ቅዱስ ጳውሎስ ራሱ እንዲህ ሲል ሐዘኑን ገልጧል። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ዲያብሎስ እጅግ ተንኮለኛ ነው። ስጋዊ ፈቃዳችንን ለመንፈሳዊ ፈቃድ ለማስገዛት ብንችል እንኳን ስልቱን ይቀይራል። መንፈሳዊ ፈቃዳችን ከጸጋ እግዚአብሔር የተለየ እንዲሆን አድርጎ ያበላሸዋል። ምንም እንኳ እያደረግን ያለነው ነገር መልካም ቢሆን ከእግዚአብሔር ፈቃድ ውጭ በሆነና እግዚአብሔርን ደስ በማያሰኝ መንገድ ካደረግነው ዋጋ አይኖረውም። ይህ ባይሳካለት እንኳ ሌላ ስልት ይሞክራል። በልባችን ውስጥ የኩራትና የጻድቅነት ስሜት እንዲያርብን ያደርግና በጽድቃችን ልናገኝ የሚገባንን ዋጋ ያሳጣናል። በዚህ ውጊያ ምን ያህል የተወሳሰበ እንደሆነ የተረዳን ይመስለኛል። እናም እስከ መጨረሻይቱ እስትንፋስ ድረስ መዋጋት ይጠበቅብናል። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ከቁጥር 4 ላይ ያስጠነቅቀናል። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። በኤፌሶን መልእክቱም እንዲህ ሲል ያሳስበናል። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ኤፌሶን ምዕራፍ 6 ከቁጥር 12 እስከ 13። ቅዱስ ጴጥሮስም በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ መክሮናል። ይህ እንድንዋጋና እንድናሸንፍ የምንጠነቀቅበት ብዙ ትግል የሚጠይቅ ጦርነት ነው። እጅግ ፈታኝ ነው ትሉ ይሆናል። ጌታችን ኢየሱስ ክርስቶስም 100% ይስማማበታል። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። አስደሳቹ ዜና ባላጋራችን ዲያብሎስ የሚያገሳው አንበሳ ነጻ ፈቃዳችንን መንካትና ማስገደድ ግን አይችልም። የሚችለው እቃዎቹን እንደሚሸጥ ጥሩ ነጋዴ መሆን ብቻ ነው። የቀረበውን እቃ ወዶ መግዛት ወይም አለመቀበል የኛ ሙሉ መብት ነው። ወደ ካናዳ ለመጀመሪያ ጊዜ ስንመጣ ቶሎ ከጥቅም ውጪ ሊሆኑ የሚችሉ እቃዎችን በሚሸጡ ብልጣብልጥ ነጋዴዎች በተደጋጋሚ ተሞኝተን ነበር። አሁን ግን ነጋዴዎች የሚነግሩንን ሁሉ ማመን እንደማይገባን ተምረናል። ብዙዎቹ እየደወሉ በማይሆን ተስፋ ሊሞሉንና ሊደልሉን ይሞክራሉ። እንዴት ጠንቃቃ መሆን እንዳለብን ስለተማር ሌላ ድርድር ውስጥ ሳንገባ በአጭሩ እንገተዋለን። አንዳንዴም ከትውስታቸው ለመቀላቀል ስትሉ ቆጣ ልትሉ ትችላላችሁ። አንዳንዴም ከውትወታቸው ለመላቀቅ ስትሉ ቆጣ ልትሉ ትችላላችሁ። እንዲህ አይነቶቹ ብልጣብልጦች በወጥመዳቸው ውስጥ እንድትገቡ ለማሳመን ልዩ ልዩ ዘዴዎችን ይጠቀማሉ። ይህንን ጣቢያ መቼም ሁላችሁም ታስታውሳላችሁ። እንኳን ደስ አላችሁ፣ ወደ ጀማይካ ለመሄድ የነጻ ትኬት አሸናፊ ሆናችኋል ወይም የቴሌቪዥን ተሸላሚ ሆናችኋል የሚሉ ብልሆች ከሆናችሁ ሽንገላቸውን ከንቱ ልታደርጉት ትችላላችሁ። እኔ በግሌ በነጻ መውሰድን ሃይማኖቴ አይፈቅድም ብዬ አሳፍራቸዋለሁ።
የዲያብሎስም እንዲሁ ተመሳሳይ ነው። ማታለያዎችን ሊጠቀም ይችላል። እናንተ ካልፈለጋችሁ ግን ምንም ማድረግ አይችልም። ቅዱስ ጴጥሮስ እንዳለው በመጠን የምትኖሩ ንቆች ከሆናችሁ ማታለያዎቹን ቢያቀያይር እንኳ ድሉ የናንተ ይሆናል። ዲያብሎስ ወደ እኛ የሚልካቸውን መደለያዎች እንዴት ልንቋቋም እንችላለን? የመጀመሪያው ነገር ጸሎት ነው። ደካማነታችሁን ወደ ጌታችሁ አምጡት። በአጋፔ ጸሎታችን እንደምንለው ጻድቅ በጭንቅ የሚድን ከሆነ እኔ ኃጥኡ የት ልቆም እችላለሁ? በድካሜና በተሰባሪነቴ የቀኑን ሸክምና ቃጠሎ መታገስ አልቻልኩም ብላችሁ ለምኑ። ከቅዱስ ጳውሎስ ጋር ለዚህ ለሞት ለተሰጠ ሰውነት ማን ያድነኛል ብላችሁ አልቅሱ። ከመዝሙረኛው ጋርም ድዊ ነኝና አቤቱ ማረኝ። በእግዚአብሔር ፊት ደካማነቱን የሚገልጽን ሰው ዲያብሎስ ሊያጠቃው አይችልም። ሁለተኛው ነገር ኃጢአትን መጥላትና የኃጢአት ነጋዴ የሆነውን ዲያብሎስን እንዴት መጥላት እንደሚቻል ራስን ማስተማር ነው። ከራት ላይ የሚያስነሷችሁን ነጋዴዎች መቋቋምን እንደምትለምዱ ሁሉ ኃጢአትንና ዲያብሎስን መጥላትን ተማሩ። ሁላችንም በመጨረሻ በክርስቶስ የፍርድ ወንበር ፊት እንደምንቆምና የኃጢአት ደሞዝ ሞት እንደሆነ አትርሱ። የአጋፔ ጸሎትን ቃላት አስታውሱ። እነሆ በጌታ የፍርድ ወንበር ፊት የምቆም ነኝ። በኃጢአት ያፍራለሁ እጨነቅማለሁ። ጸሎትና የፍርድ ቀንን ማሰብ የመከላከያ መንገዶቻችሁ ናቸው። ነገር ግን ጠላት ሲያጠቃኝስ ምን ማድረግ እችላለሁ? አንድ ምሳሌ እንውሰድ። ለምሳሌ አንድ ሰው ሰደበህ እንበል። ወዲያው የኃጢአት አቅራቢያው ዲያብሎስ ወደ አንተ ቀርቦ ለክብርህ እንድትቆምና በዚያ ሰው ፊት ፈሪ ነገሩን የጀመርከው አንተ አለመሆንህንና ምንም ብታደርግ ራስህን ለመከላከል ያደረከው እንደሆነ ይነግርሃል። ይህ ሹክሹክታ ይደጋገማል። ያንተ ምላሽ ግን ይህ ሹክሹክታ የሰይጣን መሆኑን ማስታወስ ነው። ለራስህ እስቲ ቆይ፣ በዚህ ምክር ነጋዴው ዲያብሎስ የቁጣና የበቀልን ኃጢአቶች ሊሸጥልኝ እያግባባኝ ነው በል። የተሸጠልህ ኃጢአት ምን እንደሆነ ለይ። ከዚያም ወደ ልብህ ሳይደርስና ስሜትህን ሳይገዛ በፊት በቁጥጥር ስር አውለው። ከዚያም ከኋላ ሄድ አንተ ሰይጣን ብለህ አባረው። ዲያብሎስ ይህንን ሰምቶ ከኋላ ይሄዳል ብለህ አትገምት። እዚህ ጋር ከዚህ በፊት ያየናቸው ራስን የመጠበቂያ መንገዶች ስራ ላይ ሊውሉ ነው። እንዲህ ያሉትን የዲያብሎስ ምክሮችን ለመጥላትና ወደ ጠላቶችህ ለመቁጠር እንዲህ ያሉትን የዲያብሎስ ምክሮችን ለመጥላትና እንደ ጠላቶችህ ለመቁጠር ራስህን አስለምድ። ከመዝሙረኛው ጋር አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። መዝሙረ ቅዱስ ዳዊት መዝሙር 136 ከቁጥር 8 እስከ 9። የባቢሎን ልጅ የተባሉት የሚጎዱን ክፉ ሀሳቦች እንደሆኑ አበው ይናገራሉ። የበረሃ አባቶች በተጨማሪም እነዚህን ሀሳቦች ለመቃወም የሚያዘወትሯቸውን ጸሎቶችንም ያስተምሩናል። ይህም ጸሎት ከዲያብሎስና ከሚያቀርብልን ክፉ ሀሳቦች ለመገላገል የምንጠቀምበት ምስጢራዊ መሳሪያ ነው። ይህ ጸሎት አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፈጠን በሚለው የቅዱስ ዳዊት መዝሙር ነው። ጉባኤያቱ የቅዱስ ዮሐንስ ባለመሰላሉ መጽሐፍም አንድ ምዕራፉ ይህንን ምስጢራዊ የጸሎት መሳሪያ የያዘ ነው። ይህንን ጸሎት ሰላም እስከምታገኝ ድረስ በህሊናህ ደጋግመህ ጸልየው። አንዳንዶች ደግሞ ይህንን ጸሎት እያማተብህ የበለጠ ውጤታማ ትሆናለህ ብሏል። ይህንን ክፉ ሀሳብ ሙሉ በሙሉ ማስወገድ ከፈለክ ዲያብሎስ እንድታደርገው ሹክ የሚልህን ነገር ተቃራኒውን ፈጽም። በክፉ ፈንታ መልካምን ፍጹምነትን መፈለግ ማለት ከኃጢአት መገላገል ብቻ አይደለም። መዝሙሩም የሚለው ይህንን ነው። ከክፉ ሽሽ፣ መልካምን አድርግ፣ ሰላምን ሻት ተከተላትም። ጌታችንም ይህንን የመሰለ ቃል ተናግሯል። ነገር ግን ጠላቶቻችሁን ውደዱ፣ መልካምም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለሚያመሰግኑ ለክፉዎች ቸር ነውና፣ እርሱ ለማያመሰግኑ ለክፉዎችም ቸር ነውና። የቅዱስ ሉቃስ ወንጌል ምዕራፍ 6 ከቁጥር 35። ፈቃድን ለእግዚአብሔር ማስገዛት ስለመለማመድ ከመናገር በፊት ባለፈው ምዕራፍ ያየነውን ህሊናን ማስገዛት መልመድ ይቀድማል። ሰዎች ሁሉ መልካም ሲናገሩላችሁ ወየውላችሁ፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ብሎ ጌታችን እንደተናገረን በመጀመሪያ ህሊናህ በእግዚአብሔር ታምኖ ስድብን መታገስ መልመድ ይኖርበታል። ይህም ሁሉ ሆኖ ጦርነቱ የማያቋርጥ ሊሆን ይችላል።
ክፉ ሀሳቦችም እንደ ባህር ወጀብ በላይ ሊመጡብን ይችላሉ። የአጸፋ ውጊያ ለማድረግ እንድትችል እንደ ቀረርቶ ዜማ የሚጠቅምህን ኃይለ ቃል አስታውስ። ለምሳሌ ከመዝሙረኛው ቃል እንዲህ በል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረበው ጊዜ እነርሱ ተሰናካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። የቅዱስ ዳዊት መዝሙር 26 ከቁጥር 1 እስከ 3። የእመቤታችን የቅድስት ድንግል ማርያም ረዳትነትን መፈልግ። በአጋፔ ጸሎታችን የምንላትን በል። ንጽሕት ድንግል ሆይ የከለላነትሽን ጥላ በእኔ ላይ ዘርጊ፣ የክፉ ሀሳቦችን ማዕበል ከእኔ አርቂ። እነዚህ የአጋፔ ጸሎታት በፈቃዳችን በስጋና በነፍስ መካከል የሚደረገው ውጊያ እንዲረዱን በአባቶች የተቀመጡ ናቸው። ክፉ ሀሳቦች ሊያጠቁ ሁል ጊዜ ከእኛ ጋር ያሉት ከሚቃወሙት ይልቅ እንደሚበልጡ አስታውስ። ክፉ ሀሳቦች ሲያጠቁ ሁል ጊዜ ከእኛ ጋር ያሉት ከሚቃወሙን ይልቅ እንደሚበልጡ አስታውስ። አንድ ቀን ክፉ ንጉሥ በነቢዩ በቅዱስ ኤልሳዕ ላይ ሙሉ ሰራዊት አዘመተበት። የቅዱስ ኤልሳዕ ባሪያ የከበቧቸውን ሰረገላዎችና መሳሪያዎች ባየ ጊዜ እጅግ ፈራ። ነቢዩ ቅዱስ ኤልሳዕ ግን አትፍራ፣ ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉ አለው። ቅዱስ ኤልሳዕም የዚህን ሰው ዓይኖች ክፈት ብሎ ጸለየ። የሎሌውም ዓይኑ በተከፈተ ጊዜ ተራራው በእሳት ሰረገላዎችና ፈረሶች ተገቦ አየ። ሁለተኛ ነገሥት ምዕራፍ 6። ተመሳሳይ ነገር በቅዱስ ሙሴ ጸሊምም ላይ ደርሷል። ይህንን አባት የሀሳብ ኃጢአቶች ያጠቁት ነበር። ሁልጊዜም ስለ እነዚህ ሀሳቦች ሊያማክረው ወደ ንስሐ አባቱ ወደ ቅዱስ ኤስድሮስ ሲሄድ ይሄን ነበር። ለ14 ጊዜያት ከተመላለሰ በኋላ ቅዱስ ኤስድሮስ ከበዓቱ በላይ ይዞት ወጣና ወደ ምዕራብ ተመልከትና ያየውን ንገረኝ አለው። አጋንንት ወደ መነኮሳት የእሳት ጦሮችን ሲወረውሩ አየሁ አለው። ቀጥሎም ወደ ምስራቅ ተመልከት፣ ምን ይታይሃል አለው። ቅዱስ ሙሴ ጸሊም መላእክት ጦሮችን እየመከቱ ለመነኮሳቱ ሲከላከሉ አየሁ አለ። እንግዲያውስ ማናቸው ይበልጣሉ? የሚያጠቁን ወይስ የሚጠብቁን? ቅዱስ ሙሴ መለሰ፣ የሚጠብቁን ወዳውኑ ክፉ ሀሳቦች ከእርሱ መዋጋት አቆሙ። እርሱን መዋጋትን አቆሙ። ጠላታችን በእኛ ውስጥ የሚተክለውን ክፉ ሀሳብ መቃወም ዋጋን የሚያስገኝ አይደለም። የሚከተለው የአበው ታሪክ እንደሚያስረዳን ከመንፈሳዊ አባቱ ጋር አብሮ የሚኖር ወጣት መነኩሴ ነበር። ይህ መነኩሴ ሳይሰግድና የአባቱን ቡራኬ ሳይቀበል እንቅልፍ አይተኛም ነበረ። አንድ ምሽት ከሰገደ በኋላ አባቴ ባርኩኝ ሲል አባ ከእርሱ በፊት እንቅልፍ ጥሏቸው ነበር። ይነቁ ይሆናል በሚል ተስፋ እርሳቸው ሳይባርኩት ላለመተኛት ከአጠገባቸው ሊቆይ ወሰነ። ሆኖም አባ ሙሉ ሌሊቱን ተኙ። ይህ ወጣኒ መነኩሴ በዚያውም እንቅልፍ አሸለበው። አባ ሲባንኑ ሰባት በዚህ ደቀ መዝሙር ራስ ላይ አክሊላትን ሲያደርጉለት ተመለከተ። እኚህ አባት በጠዋት ማታ ምን ተፈጥሮ ነበር ብለው ጠየቁት። ይቅር በሉኝ አባቴ፣ ማታ የእርስዎን ቡራኬ ሳልቀበል ወደ አልጋዬ እንዲሄድ የሚገፋፋ ሀሳብ 7 ጊዜ መጥቶብኝ ነበር። ይህንን ሀሳብ ተቃውሜ ቆየሁ አላቸው። እኚህ አባት 7ቱ አክሊላት ክፉ ሀሳቦቹን በመቃወሙ ያገኛቸው መሆናቸውም አወቁ። ይህንን ታሪክ ለሌሎች መነኮሳት ነግሯቸው በትዕቢት እንዳይወድቅ ሲሉ ግን ለዚህ ወጣት ደቀ መዝሙራቸው አልነገሩትም። ዲያብሎስ በእኛ ውስጥ በሚተክላቸው ክፉ ሀሳቦች ፈንታ በጎ ሀሳቦችን በህሊናችን መቅረጽ ይገባናል። ይህንን የማድረግ ምሳሌ የሚሆኑም አሉ። በፈተና ስትወድቅ ወይም የጉዳዮች አለመሳካት ሲገጥምህ ዲያብሎስ በእግዚአብሔር ላይ እንድታጉረመረምና እንድታማርር የሚገፋፉ ሀሳቦችን ያመጣብሃል። እነዚህን ሀሳቦች እግዚአብሔር ይመስገን በማለት ተዋጋቸው። በመጀመሪያ ይህንን የምትለው በአንደበትህ ብቻ ሊሆን ይችላል። ቆይቶ ግን ልብህ ከአንደበትህ ጋር ማመስገን ይጀምራል። ይህ ዲያብሎስ የሹክሹክታ ምክር በበደለህ ሰው ላይ እንድትቆጣ የሚገፋፋ ቢሆን ለዚያ ሰው ጥፋት ማስተባበያ በመፍጠር ክፉ ሀሳብህን ተቃወመው። ምናልባት የደረሰብህ በደል በህሊናህ እየተመላለሰብህ ቢያነዋውጥህ ጌታዬ ሆይ ይቅር በለው፣ እኔንም ይቅር በለኝ በማለት ሀሳብህን ታገለው።
ሌላው የዲያብሎስን ክፉ ምክር መቃወሚያ መንገድ የንስሐ አባትህ እንዲጸልዩልህ መጠየቅ ነው። አባቴ ዲያብሎስ እየደለለኝ ነውና በጸሎቶ ይርዱኝ ይበል። ፓራዳይዝ ኦፍ ፋዘርስ በተሰኘው መጽሐፍ ላይ ስለ አንድ ወደ ከተማ ስለተላከ መነኩሴ ተጽፏል። ይህንን አባት አንዲት ውብ ወጣት ከእርሷ ጋር በኃጢአት እንዲወድቅ ልትማርከው ሞከረች። ይህ አባት አምላኬ በንስሐ አባቴ ጸሎት አድነኝ ብሎ ጮኸ። በቅጽበት ውስጥ ራሱን ወደ ገዳሙ በሚወስደው ጎዳና ላይ አገኘው። ምዕራፍ 3 የስሜት ህዋሳትን መቆጣጠር የሚለውን ገጽ 41 እንቀጥላለን። ለዛሬ እዚህ ላይ ይበቃናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።